እንግዲህ እዚህ ጋር ጥቁር አዝሙድ እና ነጭ አዝሙድ ቀረፋ ከዛ ይሄ ክኑ ነው፣ ይሄ ጨው ነው እንደዚህ ያደረግነው ማለት ነው። ከዛ እንቁላል ለመስራት ነው ይሄ ሁሉ። ከዛ ዘይት የሚበቃንን እናደርጋለን። ዘይቱ እናንተ የፈለጋችሁት የምትፈልጉትን የምትወዱት ዘይት ማድረግ ትችላላችሁ። ከዛ እናደርገዋለን ማለት ዘይት ነው። ይሄ ዘይት ለጤና አሪፍ ነው ይላሉ። እንግዲህ ከዚህ ጋር ታላችሁ በብዛት ይሄንን የሚጠቀሙት። ከዛ ቲማራው እናደርገዋለን እና ከዛ ምን አደርጋለሁ መጨረሻ ላይ ከዛ ምን አደርጋለሁ ይሄንን አፈርሰዋለሁ ማለት ነው። ይሄንን አፈርሰዋለሁ። ከዛ እንደዚህ እናመሳስለዋለን ማለት ነው። ከዛ እዚህ ጋር ቀነስ እናደርገዋለን ለሶስም ማለት ነው። ከዛ ምን እናመጣለን እንሰራለን እንትን አለ ሲራስለን ከዛ እንደዚህ አብስለናል። ይሄ ምንድነው ኩዝበራና ቲማቲም እንጨምራለን ማለት ነው። ቲማቲሙን በራውን እንጨምራለን። ኩዝበራውን ከጨመርን በኋላ አንቀይም። ቀራጩ እኔ ነኝ። ይሄ ግን በቃ ቆይስ እንደዚህ ከሽ ላድርጋ እንደ ፈረንጆቹ ከዛ ይታያቸዋል። ይታያቸዋል እንደዚህ ያደረግነው ማለት ነው። ዋው! ከዛ እንደዚህ እናደርገዋለን ማለት ነው። ከዛ እንደዚህ ካደረግነው በቃ ጨርሰናል። ይሄን በሙሉ ሳንዱሽ እንሰራበታለን ማለት ነው። ከምሰራ ከዛ እንደዚህ እናደርግና እንደዚህ አይታይማ ላሳያችሁ። የማልሆነው ነገር የለምና እና ሳንዱሽ በዚህ መልኩ ደርሷል። ከዛ እንደዚህ እናደርገዋለን ማለት ነው። እንደዚህ እናደርገውና ከዛ የተዘጋጀውን ከላይ እናደርገዋለን። አሁንም ሌላ ሳንዱሽ ይኸውላችሁ ልብሴ ላይ ዘይት ተደፍቶብኛል። ደግሞ ልብሱ ያልታጠበ ምናምን እንዳትሉ። አሁን ስሰራ ነው የተደፋው። ስሰራ ስላችሁ አዲስ ዘይት ቅድም ጨርሼ ነበረ። ስከፍት ባፌ ነበረ ያነሳሁት ገመዷን። ከዛ ወደ ራሴ ላይ መጡ ክልብስ አለብኝ ማለት ነው። ከዛ ታያችኋል መጨረሻ ላይ ሆኖ ማለት ነው። ይሄንን ስሰራ የውላችሁ ምንም አላቆሸሽኩም። ዘይት ብቻ የተንጠበጠበበት። አሁን ይሄን አይደለም ይሄን በሙሉ አይደለም ይችን ብቻ ብሰራ የቆሻሻውን ልነግራችሁ አልችልም። ቤቱ ሁሉ ይቦካል። ይሄው እኔ ሳጸዳ ስሰራ ምንም የተንጠባጠበ ነገር የለም ማለት ነው። እሷ ግን ይችን አንዷን ለራሷ ብቻ ስሰራ ቤቱን ላም የወለደበት ነው የምታስመስለው።
እኔ ግን ይሄን ሰርቼ ይሄው አላጸዳሁትም ገና። ማርያምን ነው የምላችሁ አላጸዳሁትም። ይታያችኋል፣ ገና አላጸዳሁትም። ይሄ ዘይቱ የተንጠባጠበበት የተፈናቀረበት ነው። ከዛ አሁን እንቁላል ስለሰራው እውነቴን ነው የምላችሁ አረብ ሀገር ከመጣሁ በጽዳት ማንም አይወዳደረኝ፣ ማንም። እውነቴን ነው የምላችሁ ማንም አይወዳደረኝም በስራ። በነገራችን ላይ ምግብ ሰርቼ አላውቅም፣ ግን በጽዳት ማንም አይወዳደረኝም። እንዲህ የሰራሁባቸው ሰዎች ራሱ ዋው ጽዳት ነው የሚሉት። ዋው ዋው። እና አሁን ከወጣሁበት ኮንትራት ቤት ሀበሻ ናት ያስወጣችኝ፣ ሰዎቹ አይደሉም። እና ሴትዮዋ እኔን ስታመሰግነኝ ስንታየው ዋው ጽዳት ዋው ስትል፣ ከዛ ልጅቷ ማኩረፍ ጀመረች። ከዛ እኔ ስለምን ታዲያ እንደሷ አላደርግም ማለት ጎበዝ ጎበዝ ስባል እሷ ታኮርፋለች። እንደገና ደግሞ እኔ እያጸዳው እሷ ትጥላኝ ሂድት ትላለች ማለት ነው። እኔ እንደዛ እንደ ድሮ መፈግፈጉን ተውኝ ማለት ነው። አለ አይደለ? በቃ መፈግፈጉን ተውኝና ለምን እንደሷ ነካ ነካ አላረግም? ለበስ ለበስ ለምን ለበስ ለበስ አላረግም? ምን አስጨነቀኝ እንዴ አልኩኝና ከዛ ያው እኩልነት የሚባል ነገር አለና እንደሷ መስራት ጀመርኩኝ። ስራዎቼ እየደበዘዙ መጡና እንደሷ ነካ 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 ማድረግ ጀመርኩኝ ማለት ነው። ለካ እዛ ቤት እኔ ብቻ ነኝ የማጸዳው። እውነቴን ነው የምላችሁ እኔ ብቻ ነኝ የማጸዳው፣ እያካበድኩ አይደለም። ማለት ጽድት ማለት ተው፣ ቤቱ እየቆሸሸ ጀመር። አይ ከዛ ሴትዮዋ እንደ በፊቱ ማጽዳት ትተሻል አለችኝ። ከዛ እንደ በፊቱ ማጽዳት ትተሻል ስትለኝ እንደ በፊቱ ማጽዳት አልተውሁም፣ ግን ማንም እንደሚያጸዳው እያጸዳሁልሽ ነው አልኳት። ተቀይረሻል አለችኝ። አንቺም ተቀይረሻል እሷ ከመጣችሁ ወዲያ አልኳት። ይታያችኋል፣ የአረብ ሀገር ስራ ነው እጄን ዶማ ያደረገው። መቤቴ ይሄ ቀኝ እጄ ያልቻለው ነገር የለም። ግራ እጄ ይሻላል፣ እውነት ግራ እጄ ይሻላል። ቀኝ እጄ ዶማ አታውቁም? ይሄ ራሱ ኢትዮጵያ ያለው ነው። ከዚህ ላይ ድንጋይ ሲረግጠኝ ሲወድቅብኝ ከዚህ ፈነዳ ማለት ነው። እግዚአብሔር ይመስገን። አሁን ግን ምልክት አላት፣ እስካሁን ምልክት አለው። ማርያም ታያችኋል፣ እስካሁን ምልክት አለው። ከዚህ ሲያደርገው ከዚህ ፍንድት አለ። አጥንቷ ለመሰበሩ ግን እግዚአብሔር ይመስገን እና እላችኋለሁ ውዶችዬ። ከዛ መጨረሻ ላይ ምን እናደርጋለን? ስለሸተተበት እሳት እንለኩስና ሰንደል እናጨሳለን። ሰንደል ሳይሆን እጣን እናጨሳለን ማለት ነው። የእጣኑ ማጨሳ ይሄ የሁል ጊዜ ነው። ያኛው ደግሞ እንግዳ ሲመጣ ነው። ብር ነው ይሄ። እሺ የጣሊያን ብር ነው ማንደጃ ማጨሻ ማለት ነው። መጨረሻ ላይ እንደዚህ እናጸዳለን ማለት ነው። ምግብ የሰራሁበትን እናጨስበታለን እንዳይሸት። እንቁላል ፎቅ ቤት የምትኖሩ ሰዎች ቤታችሁ ምግብ የምትሰሩ ከሆነ በጣም ነው የሚገባው። በጣም ምን ቢጨስበት በቃ ደስ አይልም። ቪላ ቤቶች በጣም ደስ ይላሉ። እና እንደዚህ ጭስ አረኩበት ማለት ነው። ደስ አይልም? ባይ ባይ። ይልመድባችሁ። እጣኑ ተንጠባጥቧል። ይልመድባችሁ። ሰብስክራይብ አድርጉ። ወዳችኋለሁ። አይ ላቭ ዩ። በጣም ነው የምወዳችሁ።